ሰላም ውድ ቤተሰቦቼ እንግዲህ ያው ቦታው ድረስ ተገኝተናል። ያው በእግዚአብሔር በፈጠራችሁ በመድኃኒዓለም እንኳችሁ ይሄንን ቪዲዮ ያያችሁ በአጠቃላይ ሼር አድርጉ። የተፈጠረው ወደ 5 ሰዓት አካባቢ ነው። ካሳ ሰላም ውድ ቤተሰቦቼ እንግዲህ ያው ቦታው ድረስ ተገኝተናል። ጋጮባ የተፈጠረው ወደ 5 ሰዓት አካባቢ ነው። ካሳ ለንዳሞ እግዚአብሔር ያጽናችሁ። ይህ ለመናገር የሚከብደው እጅግ አስደንጋጭ ልብ ሰባሪ ለጆሮ ጭው የሚያሰኝ የተፈጥሮ የመሬት ናዳ አደጋ በጋሞ ዞን ጋጮ ባባ ወረዳ ማዞዶ ይሳ ቀበሌ ከተከሰተ ዛሬ 5ኛ ቀኑ ነው። እንግዲህ በ5ኛ ቀንም አስክሬን ያላገኙ ቤተሰቦች ይኸውላችሁ እየዳከሩ ይገኛሉ፣ እየለፉ ይገኛሉ። ዛሬ አሁን እስካለውበት ሰዓት ድረስ 5 ሰዓት አልፏል። ወደ 6 ሰዓት እየቀረበ ነው። አንድ አስክሬን ብቻ አግኝተዋል። የመጀመሪያ አደጋ የተከሰተበት ጊዜ ላይ የተዋጠው ግለሰብ አንድ ሰውዬ አስክሬን ተገኝቷል። ነገር ግን በርካታ አስክሬኖች መሬት ውስጥ ናቸው። ዛሬም እየቆፈሩ ነው የሚገኙት። በጣም የሚያሳዝን ነው። እየለፉ ነው የሚገኙት። እንግዲህ በዚህ አደጋ በርካታ ባሉ መረጃዎች መሰረት ከ120 በላይ ሰዎች እንደጠፉ ነው የሚነገረው። እስካሁን ድረስ ባለው ወደ ከ70 በላይ አስክሬኖች እንደተገኙ ያው የመንግስት መረጃ ያመላክታል። አሁንም ግን እየተለፋ ነው እዚህ ጋር
ድጋሚ ይህ የምታዩት ተራራ ሲደራመስ አስክሬኑን ጥለን እየሸሻን እንገኛለን። እባካችሁ በዚህ አፈርስ ብዙ ወገኖች፣ ብዙ እናቶች፣ ብዙ እህቶች፣ ብዙ አራስ እናቶች፣ ብዙ ነፍሰ ጡር እናቶች፣ ብዙ አርሶ አደር አባቶች፣ መንግስት ሰራተኞች በድንገተኛ መሬት ናዳ ተውጧል። እናንተ ኢትዮጵያውያን በጎፋ ዞን ያሳያችሁትን አስደናቂ ፍቅራችሁን ለጋሞ ዞን ሕዝብ እንድታሳዩ የጨዋ ጥሬን ወደ እናንተ ላስተላልፍላችሁ እወዳለሁ። እኔ ወንድማችሁ እንደ አንድ ኢትዮጵያዊ በተለያዩ ክልሎች ያሳየናቸውን መልካም ፍቅርን ለጋሞ ሕዝብ አሳይተን እኛም አካባቢው እየተደራመሰ ስለሆነ ከቦታው እየሸሻን እንገኛለን። ባካችሁ በአካባቢው ለሚኖሩ ነዋሪዎች አስፈላጊውን ምክር እንድትሰጡ በታላቅ ፍቅርና ትሕትና ጠይቃቸዋለሁ። ለሞቱት ፈጣሪ ነፍሳቸውን ይማር፣ ለቤተሰቦቻቸው መጽናናትን እመኛለሁ። አመሰግናለሁ። ወጋ ኤሪዳ ወጋ አሳና ወዳይ ሚደሾ ባይራ ደረና ታየታዋ ተሸምቾ ሰሞኑን ሰማን ክፉ ዜና ጆሮ ጭው የሚያደርግ የሚያስጨንቅ የሚሰማ ከየትም ይምጣ ምንም ይሁን ማንም ያምጣው አንተ ብቻ ነህ ለዚች ዓለም መፍትሄው። አገሬን አስባት ኢትዮጵያን ክፉ አይንካት። ይህ ሚዲያዎች በተገቢው ሽፋን ያልሰጡለት የተፈጥሮ የመሬት ናዳ አደጋ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ እዚህ በርካታ አስክሬኖች ይገኛሉ። ዜጎች ከቤት ንብረታቸው ተፈናቅለዋል። ሚዲያዎች ግን በሚገባው ልክ ትኩረት አልሰጡም፣ ሽፋን አልሰጡም። እዚህ ሚዲያዎች ተገኝተው በሚገባ አልዘገቡም። ስለዚህ የባካችሁ በሚዲያ ዘርፍ የምትሰሩ አካላት እነዚህ ወገኖች ድምጽ ሁኑ። በርካቶች ከቤት ንብረታቸው ተፈናቅለዋል። ድጋፍ ያሻሉ፣ የሚበላ የሚለበስ መጠለያ፣ ሕክምና። ስለዚህ ሚዲያዎች ትኩረት እንድትሰጡ በያላችሁበት ሆናችሁ ስለዚህ ማህበረሰብ ድምጽ እንድትሆኑ እጠይቃችኋለሁ። ታሳ ጋሞ አይዞን ወገኔ ህመሜ ቻል አድርገው ያልፋል ወድ ከሀገር ይሰፋል መሽቶ አይቀርምና በላቀና ይነጋል አይዞሽ ሀገሬ እንደ ወፍ ዜማ በዝማሬ ይነጋል አይዞሽ ሀገሬ
የዋሁን ሕዝቤ ምን አገኘ በወገኔ ላይ ተቸከለ ተናምኖ ላስቲጎ ተናምኖ ላስቲጎ የዋሁን ሕዝቤ ምን አገኘ በወገኔ ላይ ስሜ ለገሰ አባኛ ይባላለሁ። የጋጮ ባባ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ነኝ። አጋጣሚ የተከሰተው ክስተቱ ቀበሌው ማዞ ዶይሳ ቀበሌ ይባላል። ልዩ ንዑሱ ስም ጋናታ ተብሎ ይጠራል። ናዳው የተፈጠረበት ቦታው እዛ ቦታ ላይ በቀን አንድ ነው ያው ነው የተፈጠረው። ከእለቱ ከቀኑ 1 ሰዓት አካባቢ ተፈጥሯል። ያው ጅማሮ የተወሰነ ያው በ5 ሰዎች ላይ ነው አደጋ የተፈጠረው። ከዛ በኋላ ግን ሰዎቹ እነዛን ለማትረፍ ወይም እነዛን አስክሬን ለማውጣት ብሎ የሄዱት ላይ ዳግም ናዳው መጥተው መሬት መንሸራተቱ አደጋ ተፈጥሮ አጠቃላይ እስካሁን ባለው መረጃ 120 ሰው የሞት አደጋ ደርሷል። ከዛ ግን እስከ ዛሬ ሰዎች ከቦታው እያፈለጉ ያወጣው ያሉ የወጣ አስክሬን በቁጥር 66 ሆኗል። የተቀረው አሁን ህዝቡ እየፈለገ ያለበት አገባብ ነው ያለውና በዚህ ልክ ሰዎችንም አስተባብረን ቁፈሮውንም አስክሬኑም ፍለጋም ያስከደን ነው ያለነው። ከዛ ውጪ ደግሞ መንግስታዊ ያልሆነ ድርጅቶችም ራሳቸውን አጋርነታቸውን ያሳዩ ነው።